ውድ የኢትዮ ሳይኮሎጂ የዩቲዩብ ቻናላችን ተከታዮች እንደምን አላችሁ? በባለፈው ርዕሳችን በክፍል 1 መማር ምን ማለት ነው፣ እንዴትስ እንማራለን በሚለው ርዕስ ዙሪያ መማር ምን ማለት እንደሆነ ለመነጋገር ሞክረናል። በዛሬው ክፍላችን ከባለፈው ክፍል በቀጠለው እንዴት እንማራለን የሚለውን ለማየት እንሞክራለን። እንግዲህ የስነ ልቦና ባለሙያዎች ሰዎች እንዴት እንደሚማሩና ለምን እንደሚማሩ ለማስረዳት ብዙ ሞክረዋል። በእንስሳትና በልጆች ላይ ብዙ ሙከራዎችን ያደረጉ ሲሆን የመማር ሂደትን የሚያብራሩ ብዙ ግልጽ ድምዳሜዎች ላይ ደርሰዋል። እነዚህ የመማር ሐሳቦች ንድፈ ሐሳብ ወይንም የመማር ንድፈ ሐሳብ ተብለው ይጠራሉ። መማር የሚለው ቃል በጣም ሰፊና ውስብስብ በመሆኑ የመማር ዘዴን የሚያብራሩ የተለያዩ ብዙ ንድፈ ሐሳቦች አሉ። ይሁን እንጂ ጠቅለል አድርገን ለመረዳት እንችል ዘንድ የሚከተሉትን ንድፈ ሐሳባዊ ምልከታዎች ብቻ ለማየት እንሞክራለን። በመጀመሪያ የምናየው ንድፈ ሐሳብ በሙከራና ስህተት መማር ንድፈ ሐሳብ ሲሆን ይሄም በእንግሊዘኛው Trial and Error Learning Theory የሚባል ነው። ይህ ንድፈ ሐሳብ ትምህርት የሚከናወነው በሙከራና በስህተት እንደሆነ ይገልጻል። ሰው ለመማር ደረጃ በደረጃ ብዙ ጥረት የሚያደርግበት ሂደት ነው። የዚህ ንድፈ ሐሳብ ፍሬ ነገር ፈተናዎች እየጨመሩ ስህተቶች እየቀነሱ በሄዱ ቁጥር እንማራለን ማለት ነው። ስለዚህ ቀስ በቀስ ግለሰቡ አላስፈላጊ እንቅስቃሴዎችን ማስወገድን ይማርና ግቡ ላይ ደርሳል ማለት ነው። ስለዚህ የባህሪ ለውጥ ማምጣት የምንችለው በመደጋገምና ብዙ ጥረት በማድረግ ነው ማለት ነው። ለምሳሌ ልጆች በዚህ ዘዴ ብቻ መቀመጥ፣ መቆም፣ መራመድና መሮጥ ይማራሉ። እንዲሁም መዋኘት፣ ብስክሌት መንዳት ወዘተ ያሉ ብዙ ክህሎችን በዚህ ዘዴ እንማራለን። ሁለተኛው የመማር ንድፈ ሐሳብ በማገናኘት መማር ንድፈ ሐሳብ ሲሆን ይሄም በእንግሊዘኛው Learning by Conditioning የሚባለው ነው። በማገናኘት የመማር ንድፈ ሐሳብ ሰው የሚማረው ከአዲስ ሁኔታ ጋር በመላመድ ሂደት ለማነቃቂያ ወይንም ስቲሙለስ በሚሰጠው ምላሽ ወይንም ሪስፖንስ ነው። በዚህ ንድፈ ሐሳብ መሰረት የመጀመሪያው ማነቃቂያ በአዲስ የመተካትና ምላሹን ከአዲሱ ጋር የማገናኘት ወይንም የመተካት ሂደት ነው። ይህን ንድፈ ሐሳብ በሁለት ትላልቅ ጎራዎች ከፍለን ማየት እንችላለን። አንደኛው ክላሲካል ኮንዲሽኒንግ የሚባለው ወይንም በአማርኛው በማገናኘት የመማር ንድፈ ሐሳብ ሲሆን ይሄንን በምሳሌ ብንመለከት ለምሳሌ የመኪና አደጋ ደርሶበት መኪናን መሳፈር ወይንም በመኪና መሄድ የሚፈራ ሰው መኪናን የፈራው ከአደጋው ጋራ መኪናን በማገናኘት የተፈጠረ የመማር ሂደት ሲሆን ሁለተኛው የዚህ ንድፈ ሐሳብ አይነት ኦፐራንት ኮንዲሽኒንግ የሚባለው ወይንም ከውጤቱ መማር የምንለው ንድፈ ሐሳብ ነው። ይህንን በምሳሌ ለማየት ብንሞክር የቤት ስራ ሰርቶ የተጨበጨበለት ተማሪ ስራውን ደግሞ እንዲሰራ የሚያደርገው ጭብጨባው ሲሆን ያልሰራ ተማሪ ቢቀጣ እንዲቀጣ ያደረገው የቤት ስራውን አለመስራቱ ነው። ስለዚህ በዚህ ንድፈ ሐሳብ ማየት የምንችለው ሌላው መሰረታዊ ጉዳይ ተግባሩን መልሰን እንድንከውን የሚያደርገን ወይንም ሪዋርድ ያሰጠን ነገር ሲሆን ተግባሩን መልሰን እንዳንከውን ደግሞ የሚያደርገን ነገር ያስቀጣን ወይንም ፐኒሽመንት ነው ማለት ነው። ሶስተኛው ንድፈ ሐሳብ በማስተዋል መማር ንድፈ ሐሳብ ሲሆን ይሄም በእንግሊዘኛው Learning by Insight የሚባለው ነው። የንድፈ ሐሳብ የማሰብ ችሎታ የተንጸባረቀበት ሲሆን
ለችግሮች መፍትሄ ያልናቸው የሚመስሉን ዘዴዎች በማስተዋልና በመሞከር የምንማርበት ሂደት ነው። ይህን ማድረግ የሚቻለው ሁኔታውን በሙሉ በመረዳትና በማስተዋል ነው የሚል ድምዳሜ ነው። በሙከራና ስህተት ወይንም በማገናኘት መማር ንድፈ ሐሳብ ዕውቀትን፣ ችሎታን፣ ፍላጎቶችን፣ ልማዶችንና ሌሎች ግላዊ ባህሪያቶችን ለማግኘት ይቻል ይሆናል። ይሁን እንጂ ውስብስብ የሆኑ ችግሮችን ለመፍታት ግን በቂ አይደለም። በመሆኑም በማስተማር የመማር ዘዴ በጣም ጠቃሚ የሚሆንበት ምክንያት ማሰብ፣ ማመዛዘን፣ የማገናዘብ ችሎታ ወዘተ ያሉ ብዙ ከፍተኛ የአእምሮ ሂደቶችን ያካተተ በመሆኑ ነው። አራተኛው የመማር ንድፈ ሐሳብ በምሳሌነት ወይንም በመመልከት የመማር ንድፈ ሐሳብ ሲሆን ይህም በእንግሊዘኛው learning by imitation, modeling or observation የምንለው ነው። ይህ ዘዴ በጣም ቀላል የሆነ የመማር ዘዴ ሲሆን በዕለት ተዕለት ሕይወታችን የምናከናውናቸው አብዛኞቹ ነገሮች ሌሎችን በማስመሰል ወይም በመመልከት የምንማራቸው ናቸው። ለምሳሌ አበላላችን፣ አጠጣጣችን፣ አካሄዳችን፣ አወራራችን እንዲሁም ሌሎች ነገሮችን የምንከውነው ሌሎችን አስተውለን በማስመሰል ወይንም በመመልከት የምንማራቸው ናቸው። አመለካከታችን ምንም ይሁን ምን ብዙ ነገሮችን የምንማረው በአርአያነት ወይንም በምሳሌነት እንደሆነ ግልጽ ነው። በዚህ መሰረት ብዙ የትምህርት ስነ ልቦና ሊቃውንት ትምህርት ማግኘት የሚቻለው ሌሎችን በማስመሰል ወይም በመመልከት እንደሆነ ይገልጻሉ። ውድ የቻናላችን ተከታታዮች የተሻለ እንድንሰራና እንድንበረታታ ቻናላችንን ሰብስክራይብ እንድታደርጉ እንጠይቃለን። እናመሰግናለን።